ሰላም እንዴት ናችሁ ውድ ተማሪዎች? እንግዲህ በዛሬው ትምህርታችን የእንግሊዘኛ ሴንቴንስን ወደ አማርኛ መተርጎም የምንማር ይሆናል ማለት ነው። አብራችን ቆዩ። ትምህርታችን ቀጥታ ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ለወዳጅ ዘመዶቻችን ላይክ፣ ሼር፣ ኮሜንት በማድረግ ይሄን ዩቲዩብ ቻናል እንድታግዙ በአክብሮት እንጠይቃለን። ቀጥታ ወደ ዛሬው ክላሳችን እንገባለን። አብራችን ቆዩ። ኦኬ እንግዲህ ትርጓሜ ነው። ትርጓሜ ምንድነው? ከላይ የእንግሊዘኛ ሴንቴንስ ይኖረናል። ከስር ደግሞ ምን ለማለት ፈልገው ነው ይሄ ሴንቴንስ የሚለውን የምንተረጉም ይሆናል ማለት ነው። የመጀመሪያውን እንስቲ ኢት ዋዝ ኮልድ ይላል። ኢት ዋዝ ኮልድ የት ሺ ወርን ኖ ጃኬት። ኢት ዋዝ ኮልድ። ኮልድ ምንድን ነው? ቀዝቃዛ ነው። ስለዚህ ይሄ ኢት ዋዝ ኮልድ ካለ ቀዝቃዛ ነው አየሩ። የት ሺ ወርን ኖ ጃኬት። ስለዚህ ምን አላደረገችም እያለ ነው። ጃኬት አለብ ቀዝቃዛ ቢሆንም ምን አላደረገ? ጃኬት አለበሰች። ስለዚህ ምን እያለ ነው? አየሩ ቀዝቃዛ ነበር፣ ሆኖም ጃኬት አለበሰችም ነበር እያለ ነው። አየሩ ቀዝቃዛ ነበር፣ ጃኬትም አለበሰችም ነበር የሚል ይሆናል ማለት የመጀመሪያው ሴንቴንሳችን ይሄ ነው። ወደ ሁለተኛው ሴንቴንስ እንወስዳለን። ሁለተኛው ሴንቴንስ ላይ ሺ ላፍድ። ላፍድ ወይም ላፍ ምን ማለት ነው? መሳቅ። ስለዚህ ሺ ላፍድ ስንል እሷ ሳቀች። ኤንድ ኤቭሪዋን ጆይን ኢት። ምን ሆነ? ሁሉም እሷ ስስቅ አብረው መሳቅ ጀምረዋል ማለት ወይም ሁሉም አብረው ሳቁ። ሺ ላፍድ። ላፍድ ምን ማለት ነው? መሳቅ ማለት ነው። ስለዚህ እሷ ሳቀች እያለ ነው ማለት። ሺ ላፍድ ካለ እሷ ምን አለች? ሳቀች። ኤንድ ኤቭሪዋን ጆይን ኢት። ሁሉም ምን አብረዋት ሳቁ። አብረዋት ሳቁ እያለ ነው ማለት። ግልጽ ነኝ? ኦኬ ወደ ኔክስታችን እንሄዳለን። ኔክስት ላይ የምናገኘው ደግሞ I called him but he didn't pick up. I called him but he didn't pick up. I called him ስትሉ ምን ማለት? ደውዬለታል ወይም ደውዬ ነበር። but he didn't pick up ለስልክ ሲሆን ምን ማለት? አለማንሳት ማለት ነው። didn't pick up ካለ ምን? አላነሳልኝ እያላችሁ ነው ማለት። አላነሳልኝ። ወደ አማርኛ አስተረጉመ ደወልኩለት ግን ምን አለ? አላነሳ። ደወልኩለት ግን አላነሳ። I called him but he didn't pick up. ደወልኩለት ግን ምን አለ? አላነሳም እያላችሁ ነው። ቀጣይ ሴንቴንሳችንን እንሄዳለን። ምን ይላል? the alarm went off. the alarm went off but I turned it off and sleep again. ስለዚህ አላርሙ ምን ጠፍቷል? አላርሙ ጮኸ። አላርሙ ጮኸ but I turned it off and sleep again. ነገር ግን አጠፋሁትና እንደገና ተኛው። ስለዚህ the alarm went on ነው እሺ የሚሆነው። እዛ ጋር ከላይ ያለው ኦፍ የምትለው ስህተት ነች። ኦን ስንጽፍ ነው የተሳሳተው። ስለዚህ the alarm went on but turned it off and slept again. ማንቂያውን ወይም አላርሙን ጮኸ ነገር ግን አጠፋሁትና እንደገና ተመልሼ ተኛው የሚል ሴንቴንስ ነው ማለት ነው። ወደ ቀጣዩ ከመሄዳችን በፊት ማድረግ ትችላላችሁ። ይሄን ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ይሄን ቪዲዮ የምታዩ ተማሪዎች ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁት ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ አክብሮት እንገልጻለን። አብራችሁን ቀጥሉ። ምን ይላል? ሺ ላይክስ ስፓይሲ ፉድ። ስፓይሲ ምን ማለት ነው? ትወዳለች። ላይክስ ማለት መውደድ ነው። ስፓይሲ ማለት ይሄ የሚያቃጥል ምግብ እንደማለት ነው። የሚያቃጥል ምግብ። ስፓይሲ ፉድ ምን ትወዳለች ማለት ነው? የሚያቃጥል ምግብ ትወዳለች። የት ሀር ስቶማች ካን ሃንድል ኢት። ሆዷ ምን ማድረግ አልቻለም? መቋቋም አልቻለም። ስለዚህ ያው ቅመም የበዛበት ምግብ ትወዳለች። ያው ስፓይሲ ቅመም፣ በጣም ይሄ ቅመም ስታበዙ ስፓይሲ ይሆናል። ስለዚህ ምን ቅመም የበዛበት ወይም የሚያቃጥል ማለት ነው።
ሆኖም ሆዷ ግን ምን ሊሆን ሊቀበልላት አልቻለም። ሺ ላይክስ ስፓይሲ ፉድስ የት ሀር ስቶማች ካንት ሃንድል ኢት። ቅመም የበዛበት ወይም የሚያቃጥል ምግብ መመገብ ትወዳለች፣ ሆኖም ሆዷ ሊቀበለው አልቻለም። ሆዷ ሊቀበለው አልቻለም። ወደ ኔክስት እንሄዳለን። ምን ይላል? አይ ሴንት ዘ ኢሜል አይ ሴንት ዘ ኢሜል ሶ ናው አይ አም ጀስት ዌቲንግ ፎር ኤ ሪፕ። ስለዚህ አይ ሴንት ዘ ኢሜል ሲል ኢሜሉን ምን ብያለሁ? ልኬዋለሁ ነው። ሴንት ከሆነ ምን መላክ። ስለዚህ አይ ሴንት ዘ ኢሜል ኢሜሉን ምን ብያለሁ? ልኬዋለሁ። ሶ ናው አይ አም ጀስት ዌቲንግ ፎር ለመልሱ ምን እያልኩ መልሱን እየጠበቅኩ እያለ ነው፣ ወይም በመጠበቅ ላይ ነኝ። ስለዚህ ወደ አማርኛ ኢሜሉን ልኬዋለሁ፣ ኢሜሉን ልኬዋለሁ። ስለዚህ አሁን መልስ በመጠበቅ ላይ ነኝ። አይ ሴንት ዘ ኢሜል ኢሜሉን ብያለሁ፣ ልኬዋለሁ። ሶ ናው አይ አም ጀስት ዌቲንግ ፎር ኤ ሪፕላይ። ስለዚህ አሁን መልስ በመጠበቅ ላይ ኢሜሉን ልኬዋለሁ። ስለዚህ አሁን ምን መልስ በመጠበቅ ላይ ነኝ እያላችሁ ነው ማለት ነው። ወደ ኔክስት he wanted to help but he didn't know how he wanted to help ስለዚህ እሱ መርዳት ይፈልጋል but he didn't know how መርዳት እንዴት እንደሚችል ግን አያውቅም። እሱ መርዳት ፈልጎ ነበር አይደል? he wanted to help ካለ እሱ ምን ማድረግ ፈልጓል? መርዳት ፈልጎ ነበር but he didn't know how ነገር ግን እንዴት መርዳት እንዳለበት ወይ እንዴት መሆን እንዳለበት ምን አላወቀም ነበር እያለ ነው ማለት ነው። ኦኬ she cooks dinner አለ የሚለው she cooks dinner and he wash the dish። ስለዚህ she cooks dinner እሷ ምን እያደረገች እራት እያበሰለች። ዲነር ከተባለ እራት ነው። and he wash the dish ዲሽ ምንድን ነው? እቃ ወይም የበሉ የቆሸሸ እቃ ማለት ነው። ወሽድ ምንድን ነው? ማጠብ። ስለዚህ እሱ ደግሞ እቃ አጠበ። እሷ እራት አበሰለች፣ እሱ ደግሞ እቃ አጠበ። እሱ ደግሞ እቃ አጠበ እያልን ነው ማለት ነው። ሶ እንግዲህ ሁሌም እንደምናደርገው ምን እያደረግን እንሄዳለን ማለት ነው። አንዴ የምንደግም ይሆናል ማለት ነው። አብራችሁን ቆዩ። ሶ ቀጥታ ከመድገባችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ በማድረግ እንድታግዙን በአክብሮት እንጠይቃለን። ወደ ኔክስት እንሄዳለን ማለት ነው። አሁን ድጋሚ ሁሌም እንደምናደርገው ደግሞ ይሆናል ማለት ነው። ሶ እንጀምር። it was cold yet she wore no jacket it was cold yet she wore no jacket አየሩ ቀዝቃዛ ነበር፣ ሆኖም ጃኬት አልለበሰችም ነበር። አየሩ ቀዝቃዛ ነበረ፣ እሷም ጃኬት አልለበሰችም ነበር። ወደ ኔክስት እንሄዳለን። she laughed and everyone joined in she laughed and everyone joined in እሷ ሳቀች፣ ሁሉም አብረዋት ሳቁ። እሷ ሳቀች፣ ሁሉም አብረዋት ሳቁ። ኔክስት I called him but he didn't pick up I called him but he didn't pick up ደወልኩለት ግን አላነሳም። ደወልኩለት ግን አላነሳም። ኔክስት ላይ the alarm went on but I turned it off and slept again the alarm went off but I turned it off and slept again ማንቂያው ጮኸ፣ ነገር ግን አጠፋሁትና እንደገና ተኛው። ማንቂያ ወይም አላርሙ ጮኸ፣ ነገር ግን አጥፍቼው እንደገና ተኛው ይላል ማለት ነው። ኔክስት she likes spicy foods yet her stomach can't handle it she likes spicy food ከተባለ ምንድነው?
ቅመማ ቅመም የበዛበት ወይም የሚያቃጥል ምግብ ማለት ነው። የት ሄር ስቶመች ካን ሃንድል ኢት። ቅመም የበዛበት ምግብ ትወዳለች። ቅመም የበዛበት ምግብ ትወዳለች። ሆዷ ሊቀበለው አይችልም። ቅመም የበዛበት ምግብ ትወዳለች፣ ሆኖም ሆዷ ሊቀበለው አይችልም። ኔክስት ላይ አይ ሴንት ዘ ኢሜል። አይ ሴንት ዘ ኢሜል። ሶ ናው አይ አም ጀስት ዌቲንግ ፎር ሪፕላይ። አይ ሴንት ዘ ኢሜል። ሶ ናው አይ አም ጀስት ዌቲንግ ፎር ኤ ሪፕላይ። ኢሜሉን ልኬዋለሁ። ኢሜሉን ልኬዋለሁ። ስለዚህ አሁን መልስ በመጠበቅ ላይ ነኝ። ኢሜሉን ልኬዋለሁ። ስለዚህ አሁን መልስ በመጠበቅ ላይ ነኝ። አይ ሴንት ዘ ኢሜል። ሶ ናው አይ አም ጀስት ዌቲንግ ፎር ሪፕላይ። ኢሜሉን ልኬዋለሁ። ስለዚህ አሁን መልስ በመጠበቅ ላይ ነኝ እያለች ነው ማለት ነው። ኔክስት ላይ he wanted to help but he didn't know how. he wanted to help but he didn't know how. እሱ መርዳት ፈልጎ ነበር፣ ነገር ግን እንዴት እንደሆነ አላወቅም ነበር። እሱ መርዳት ፈልጎ ነበር፣ ነገር ግን እንዴት መርዳት እንዳለበት ምን ማለት እንዳለበት አላወቀም ነበር። ኔክስት የመጨረሻው she cooked dinner. she cooked dinner and he washed the dish. she cooked dinner and he washed the dish. እሷ እራት አበሰለች፣ እሱ እቃ አጠበ። እሷ እራት አበሰለች፣ እሱም እቃ አጠበ ይሆናል ማለት ነው። ሶ ለዛሬ የነበረን ትምህርት ይሄን ይሆናል ማለት ነው። ሶ ዩቲዩብ ቻናላችን ላይ አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ለዚህ ትምህርት ኦንላይን ላይ መማር የሚፈልጉ ማንኛውም ተማሪ 0912072369 ሴቭ ካደረጋችሁ በኋላ በኢሞ በዋትስአፕ ወይም በቴሌግራም የምታገኙ እዚያ ላይ ሙሉ ስለ ትምህርቱ መረጃ የምንሰጡት ይሆናል ማለት ነው። ሶ በድጋሚ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት በማድረግ ትብብራችሁን እንገልጻለን ማለት ነው። ሶ በሚቀጥለው ክላስ በሌላ ትምህርት የምንገናኝ ይሆናል። እናመሰግናለን። ቻው።